ስራ ለመፈለግ ኢንተርኔት ላይ እየባከኑ ነው። ዛሬ በ2026 ምርጥ ስራ የምታገኙባቸውን 3 አስተማማኝ መንገዶች አሳያችኋለሁ። በተለይ ሶስተኛው መንገድ ታውቁታላችሁ፣ ግን በቀላል መንገድ እንዴት አፕላይ ማድረግ እንደሚቻል አሳያችኋለሁ። እስከመጨረሻው ተከታተሉኝ። ሰብስክራይብ፣ ላይክ፣ ሼር በማድረግ ይተባበሩን። ወደ ቪዲዮ ሰላም ሰላም። ዛሬ ማሳያችሁ ቴሌግራም ላይ እንዴት ስራ ማግኘት እንደሚቻል ነው። እንትን ውስጥ ሳይገባ ዌብሳይት ሳይገባ ምን ውስጥ ሳይገባ እዛው ቴሌግራም ላይ በምትጠቀሙት ቻናል እንዴት ማግኘት እንደምንችል ነው ማሳያችሁ። የመጀመሪያው ቻናል ኤምባሲ ኤንድ ኤንጂኦ ጆብስ የሚለው ነው። ይሄው እንደምታዩት እዚህ ጋር 105,000 ሰብስክራይበር ያለው ነው። እና እዚህ ጋር በጣም ወሳኝ ነገሮች አሉ። እና አፕላይ የምታደርጉት ሊንኳን በመንካት ነው። የተለያየ እንትኖች አሉ። ዴድላይኑ ይቀመጥላችኋል። ዴድላይን እያያችሁ አፕላይ አድርጉ። ዴድላይን ሳታዩ አፕላይ አታርጉ። የሚያስፈልገውን ነገር እያያችሁ አፕላይ አድርጉ። የሚፈለገው አካውንታንት ከሆናችሁ አፕላይ አድርጉ። አካውንታንት ሳትሆኑ አፕላይ አድርጋችሁ ጥቅም የለውም። ስለዛ እያያችሁ አፕላይ አድርጉ። ሁለተኛው ደግሞ ሀሁ ጆብስ ነው። ሀሁ ጆብስ የሚመቸኝ ባህሪው እዚህ ጋር እንደምታዩት ሃሽታግ አለው። በሃሽ በቃ ሰርች ማድረግ ትችላላችሁ። አሁን ለምሳሌ እዚህ ጋር ላሳያችሁ መጥቼ ፍሮንት ኢንድ የለም። ስለዛ ዌብ ብቻ ብለው ያመጣልኛል። ይኸው ፍሮንት ኢንድ ዴቨሎፐር አያችሁ አይደል? ዌብ ዴቨሎፐር ተብሎ ስለተቀመጠ ነው። በቃ የምፈልገውን ነገር እያንዳንዱን እያዩ ያመጣልኛል። ከዛ ዝርዝሩን ማየት ደግሞ ከፈለኩ ይኸው እዚህ ጋር እንዳለ ተዘርዝሯል። ግን ዲቴል ዝርዝር የምትለዋንም ነክተን ማየት እንችላለን። አሁን ይሄ ምን ይላል? ሃው ቱ አፕላይ እንዴት እንደምታደርጉ እዚህ ጋር ይናገራል። ሰሚት ማድረግ ነው። በምን? በዚህ ኢሜል ሰሚት ማድረግ አለባችሁ ገብታችሁ። ስለዛ እንደዛ አድርጋችሁ ነው ኢሜል ላይ ነው የምትልኩት ሲቪያችሁ ማለት ነው። ሀሁ ጆብስ ደግሞ ሌላ የራሱ እንትን አለው። ሌላ ይሄ 141,000 ያለው ነው። ፍሬሽ ግራጁዌትስ ደግሞ የሚል 52,000 እንትን ያለው አለ። ይሄ ለፍሬሽ ግራጁዌት እንዳለ ስራው የሚወጣው ካያችሁ ሚኒመም 0 አመት ምናምን ነው። አብዛኛው እንዳለ 0። ለምን? ፍሬሽ ግራጁዌት ስለሆነ። አመልክቱ አፕላይ የሚለውን ትነኩትና አፕላይ ማድረግ ነው። ሶስተኛውና እኔ የምወደው ደግሞ አፍሪ ወርክ ነው። አፍሪ ወርክ ወደ እሱ ከመግባታችን በፊት ግን አንድ ማስጠንቀቂያ አለኝ። ማስጠንቀቂያ ምንድነው? ስራ ተብለው ተጠርተው ገንዘብ የሚጠይቁ በጣም በቅርብ ጊዜ ለራሱን ያጋጠመኛል። እና ስራ ብለው ጠርተው ገንዘብ ይጠይቃሉ። ማለት ኮርስ አለ፣ ኮርሱን ወስዳችሁ ምናምን ይሄን ያህል ኮስት ሼሪንግ ነው፣ ስሙን አሳምሮት ኮስት ሼሪንግ ነው፣ 30% ምናምን ትከፍላላችሁ የሚሉ አሉ። እንደዛ ስራ ከተባላችሁ ከሄዳችሁ ድረስ ኢንተርንሺፕ ከሆነ ኢንተርንሺፕ ለራሱ ይነገራል። ኢንተርንሺፕ ለራሱ ሲሆን ፔይድ እና ነን ፔይድ ነው። ነን ፔይድ ከሆነ ሄዳችሁ ሰርታችሁ መመለስ ነው በቃ። ፔይድ ከሆነ እነሱ ናቸው እንጂ የሚከፍሏችሁ ለግልጋሎታችሁ፣ እናንተ ምንም ገንዘብ መስጠት የለባችሁ። ይህንን ማስጠንቀቂያ እንዳትረሱ። እሺ ወደ አፍሪ ወርክ ስንመለስ አፍሪ ወርክ ላይ ምን አለ መሰላችሁ? የሚመቸኝ ነገር ያው እዚህ ጋር ጆብ ሲከር የሚል አለ። እቺኛዋን ካያችኋት እዚህ ጋር በቃ ማስገባት አለባችሁ። መጀመሪያ ልክ እንትን ስትሉ ፕሮፋይላችሁን አንዴ ታስገቡና ሁሌ እንትን መጻፍ ምናምን የለባችሁም። ከዚህ እየወሰደ ራሱ አፕላይ ስትሉ ይሄንን ተጠቀም ትሉታላችሁ። ሲቪያችሁ የትምህርት እንትናችሁ ምናምን ካስገባችሁ በኋላ በሱ መጠቀም ይቻላል ማለት ነው። አሁን እዚህ ጋር ካያችሁ እዚህ ጋር ጆብ ታይትል ይነገራል። ወርክ ሎኬሽን ማየት ያለባችሁ 3 ነገሮች አሉ። መጀመሪያ ጆብ ታይትል የምትፈልጉትን ስራ፣ ሁለተኛ ምን አይነት ስራ ነው መስራት ያለባችሁ፣ ታይፕ ሪሞት ነው መስራት የምትፈልጉት፣ ፐርማነንት ነው፣ ፓርት ታይም ነው ማየት አለባችሁ። ሶስተኛ ዴድላይን ማየት አለባችሁ አፕላይ ከማድረጋችሁ በፊት። እነዚህን 3 ነገሮች ማየት አለባችሁ። ዴድላይን ካለፈ በኋላ አፕላይ ብታደርጉ ጥቅም የለውም። እና ዋነኛ እና ደግሞ እንትን ነገር ሪኳየርመንት ማንበብ አለባችሁ። ሪኳየርመንት ውስጥ እናንተ ሪኳየርመንቱን ታልፋላችሁ አታልፉም የሚል ነገር አለ። ሪኳየርመንቱን ካላለፋችሁ ምንም ጥቅም የለውም። ሪኳየርመንቱን ማለፍ አለባችሁ።
ለመቀጠር። ስለዚህ ሪኳየርድ የሚባል ነገር አለ። ሪኳየርድ የት አለ መሰላችሁ? አሁን ለምሳሌ ቺን እንያት ላንች እናረገውና እንዲህ ሲከፍት ምን ይላል መሰላችሁ? እዚህ ይሄ አሁን የሚያስፈልገው ዴቨሎፕ ኤንድ ኢምፕሊመንት ማርኬቲንግ ፕላስ ቱ ፕሮሞት ፕሮዳክት ኤንድ ሰርቪስ። ይሄ አንደኛው ሪኳየርመንት ነው፣ ያስፈልጋል። እነዚህ ማንበብ አለባችሁ በደንብ። በቃ ሰክሰስፉል አፕላይ እንትን ለመላክ አፕላይ ለማድረግ በቃ እነዚህ ነገሮች ካላነበባችሁ ይከብዳችኋል። ማንበብ አለባችሁ። አንብባችሁ ነው መሆን ያለበት እንጂ ሳታነቡ ምንም የሚሆን ነገር የለም። እናንተ ናችሁ ስታስገቡ ደግሞ እንዴት ማስገባት እንዳለባችሁ በሌላ ቪዲዮ ያሳያችኋለሁ። ይሄ ቪዲዮ ከጠቀማችሁ ላይክ፣ ሰብስክራይብ፣ ሼር ማድረግ አትርሱ። አንድ ነገር ልጨምርላችሁ። እዚህ ጋር ሌላ እንትኖች አሉ። ሚኪ ጆብስ የሚባል አለ። ጠቁማችኋለሁ። ጥቆማ ቦነስ ናት እቺ። ቶሚ ኢንፎርሜሽን ደግሞ የሚገራርም ኢንፎርሜሽኖች የሚናገር ልጅ ነው። ሚኪ ጆብስም አለ። አሪፍ ጆብስም አለ። አሪፍ ጆብስ ስለራሱ የሚገራርም በቃ እነዚህ ደግሞ ደሞዛቸውም ሀይ የሆነ እንትን የሚወጡባቸው ናቸው። እና እነዚህን ከፈለጋችሁ ሰርች እያደረጋችሁ እንትን በሉ። ሰብስክራይብ እንዳልኳችሁ ሰብስክራይብ፣ ላይክ፣ ሼር ማድረግ አትርሱ። ይመቻችሁ።